በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ጴጥሮስ ሳልሳይ ሊቃነ ጳጳሳት። ጳጳስ ማለት አባት፣ መሪ፣ እረኛ ማለት ነው። በቅድስት ቤተ ክርስቲያን አስተምህሮ በሐዲስ ኪዳን የመንፈሳዊ ሥልጣን ደረጃዎች በጥቅሉ 3 ናቸው። እነርሱም ዲቁና፣ ቅስና፣ ጵጵስና ሲሆኑ በስራቸው ወደ 9 ያህል ክፍሎች አሏቸው። ከእነዚህም ከፍተኛ ሥልጣን ጵጵስና ነው። ጵጵስና ማለት የክርስቶስን መንጋ እንደ ባለቤቱ አድርጎ መጠበቅ ማለት ነው። ሥልጣኑ በምድር ሸክም ዕዳ ቢሆንም በሰማይ ግን ክብር አለው። ማንም ከሥጋው ላይ ካልጨከነ በቀር ጵጵስናን አይመኝም። ቅዱስ ጳውሎስ ሰናየ ግብረ ፈተው፣ ማንም ጵጵስናን ቢመኝ መልካም ስራን ተመኘ ማለቱን ይዞ ሹሙኝ ማለት ወደማይጠፋ እሳት የሚያስጥል ከባድ ውሳኔ ነው። ምክንያቱም አንድ ክርስቲያን የሚጠየቅ በራሱ ኃጢአት ሲሆን፣ አንድ ካህን ደግሞ ስለ ልጆቹ ይጠየቃል። የከፋውም የሆኑ ግን የጳጳሱ ነው፣ ስለ ሀገረ ስብከቱ ይጠየቃልና። አንድ ጳጳስ ቢጾም ቢጸልይ እንኳን ለድህነቱ በቂ አይደለም። ምክንያቱም በመንበሩ ላይ ያስቀመጠው መንጋውን እንጂ ራሱን እንዲያድን አይደለምና። ጌታ እንዳለ መልካም እረኛ ይሜጡ ነፍሶ ቤዛ አባግሁ፣ መልካም እረኛ ስለ በጎቹ ቤዛ ራሱን አሳልፎ የሚሰጥ ነው። ስለዚህም ክህነት፣ ጵጵስና፣ ሐዋርያዊ አገልግሎት ከባድ ኃላፊነት ነው። አባቶቻችን ሐዋርያትና ተከታዮቻቸው ሐዋርያን ታላላቅ የጵጵስና መንበሮችን መስርተው ትምህርትን ከነመንበሩ አስተላልፈዋል። ከእነዚህም መንበረ ጵጵስናዎቹ 4 የበላይ ናቸው። እነርሱም የቅዱስ ጴጥሮስ የሮም፣ የቅዱስ ዮሐንስ የአንጾኪያ፣ የቅዱስ ማርቆስ የእስክንድርያ፣ የቅዱስ ጳውሎስ የኤፌሶን መናብርት ናቸው። እነዚህም መንበሮች ከክርስቶስ እርገት እስከ 443 ዓ ም ጉባኤ ኬልቄዶን ድረስ በአንድነት ቆይተው ተለያይተዋል። ከእነዚህ መናብርት መካከል የእስክንድርያው፣ የግብፁና የአንጾኪያ ወይም የሶርያው ዛሬም ድረስ በተዋሂዶ እምነት የጸኑ ናቸው። የእኛ ቤተ ክርስቲያን ደግሞ ሐዋርያዊት እንደመሆኗ ሐዋርያትን መስለው ሐዋርያትን አህለው የተነሱ አበው ጳጳሳትን በየጊዜው በበዓላቸው ታስባቸዋለች፣ ታከብራቸዋለች። በተለይ ደግሞ የእስክንድሪያና የአንጾኪያ በርካታ አባቶችን እናከብራለን። እነርሱ ለቀናች ሃይማኖታችን ለመንገው ሲሉ ብዙ መከራን በአኮቴት ተቀብለዋል። ከእነዚህም መካከል አንዱ አባ ጴጥሮስ ሳልሳዊ ነው። ሳልሳዊ መባሉ ከእርሱ በፊት በዚህ ስሜት ተጠርተው የመንበረ ማርቆስ ላይ የተቀመጡ 2 ፓትርያርኮች ስለነበሩ ነው። ቅዱስ ጴጥሮስ ቀዳማዊ ተፍጻሜተ ሰማዕት፣ የሰማዕታት ፍጻሜ የተባለው ሲሆን 17ኛ ሊቀ ጳጳስ ነው። ቅዱስ ጴጥሮስ ካልዕ ደግሞ በ370ዎቹ አካባቢ የ21ኛው ሊቀ ጳጳስ ሆኖ የተሾመና የቅዱስ አትናቴዎስ ሐዋርያዊ ደቀ መዝሙር የነበረ አባት ነው። ዛሬ የምናስበው አባ ጴጥሮስ ደግሞ በ470ዎቹ አካባቢ ሊቀ ጵጵስና በግዕዝ ተሾሞ ያገለገለው ነው። ወቅቱ መለካውያን ኬልቄዶናውያን ወይም ካቶሊኮች የኬልቄዶን ጉባኤ አማኞች የሰለጠኑበት በመሆኑ ሁኔታዎች ትንሽ አስቸጋሪ ነበሩ። አንደኛ ቤተ ክርስቲያን ለመጀመሪያ ጊዜ ከሁለት የተከፈለችበት ጊዜ በመሆኑ ፈተናው ለእረኞች ቀላል እንዳይሆን አድርጎታል። ሌላውና ዋናው ፈተና ግን በዘመኑ የነበሩ ነገስታት መለካውያን ወይም ካቶሊካውያን መናፍቃን ወግተው ምዕመኑን ማሳደዳቸው ነው። አባ ጴጥሮስ ከተመረጡ በኋላ አስቀድሞ ያደረጉት አጋዥ መፈለግ ነበር። እግዚአብሔር ሲረዳው የታላቂቱን ሀገር የቁስጥንጥንያን ፓትርያርክ የሆነውን ቅዱስ አካክዮስን አገኘ። ከእርሱ ጋርም ደብዳቤ ጻጻፍ ያዙ። ደብዳቤ ሲባል ግን እንደኛ በዘመኑ እንደምንፈጽመው ያለ አይደለም። ይልቁንም 5ቱን አዕማደ ምስጢራትን የተሞሉ ጦማሮች ነበሩ እንጂ። 2ቱ አበው በየሀገራቸው እየዞሩ እየሰበኩ አልደረሱበት ካሉበት ቦታ ደግሞ በክታብ ጽሑፋቸውን እየጻፉ በአንድነት ስለ ቀናች ሃይማኖት ደከሙ። በእግዚአብሔር ቸርነት ተሳካላቸው። አባ ጴጥሮስ በዚች ቀን ሲያርፍ መሰሉ ካለ አትናቴዎስ ተክቶታል። ከፈጣሪ ምሴተ ኖሎት ወይም የእረኝነት ዋጋን ተቀብለዋል። አምላክ አበው ጳጳሳት መንጋውን በርኅራኄ የሚጠብቁ እረኞችን ያድለን፣ ከበረከታቸውም ይክፈለን። ህዳር 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ጴጥሮስ ሊቀ ጳጳሳት ሳልሳይ፣ አባ ስንቱ ሊቀ ጳጳሳት፣ ቅድስት ሴቲኔዋ ነቢይት፣ ቅድስት አንስጣስያ ይታሰባሉ። ማንም ትምህርቴን ከንቱ የሚያደርግብኝ ሞት ይሻልና ወንጌልን ብሰብክ እንኳ የምመካበት የለኝም፣ ግድ ደርሶብኛልና። ወንጌልንም ባልሰብክ ወዮልኝ። ይህን በፈቃዴ ባደርገው ደሞዝ አለኝና፣ ያለ ፈቃዴ ግን ባደርገው መጋቢነት በአደራ ተሰጥቶኛል። እንግዲህ ደሞዜ ምንድን ነው? ወንጌልን እየሰበኩ በወንጌል ካለኝ መብት በሙሉ እንዳልጠቀሙ ወንጌልን ያለ ዋጋ ብናገር ነው። ማርያም ድንግል ለናሆም ፈዋሲተ ቁስሉ ወፀይ ሲሎንዲስ ተወካፊ ተጠበብ ዘላይሉ
እመበግ ቅድው ንግሥተ ፍጥረታት ሁሉን ዘታሰቆቂ ውስጥ በስደቲ ከመደዳዊት አምሳሉ ናዝዝኒ እኒ ወልድኪ ወአሃድ ናዝዝኒ ወአህድ አኪ ወልድኪ በቃሉ ሰላም ለሊና ዘኢሃለ የከንቶ እንበለዳይሙ ወይኩቶ ሊባኖስ ዘመጣ ለይሩት ከሰናይቶ ለሃጥእ ብዚ ዘይፈቅድ ሞቶ አይዱኡኒ እስኩ ለግዚእከ ትዕግስቶ ይስሪን ዘደብረ መጣ ዘይሰመይ ሊባኖስ ዘመነነ ዓለመ በብስራተ መልአክ አዲስ ሱንቲዩ ዘግብፅ ምሉአ ቅዱስ መንፈስ ወሊጋጳ ስሪ መምህር አበው ጴጥሮስ ሲንቲዋ ወንጣስያ መርዓታተ እግዚ ክርስቶስ በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን።